አንዱ ሰሃቢ መጥቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው እኔ በጣም የሚያስጨንቀኝ ነገር አላቸው በጣም የሚያስጨንቀኝ ዱንያ ላይ ስትናፍቁን እናየውታለን አላቸው ስትናፍቁን እናየውታለን እናገኘውታለን መጣ ከሱ ጋር እንሆናለን ንግሮትን እንሰማለን እንዘይረታለን አላህ ብሎ ምናልባት እንደው በእዝነቱ እንኳን የጀነት ቢያረገኝ የኔና የርሶ ደረጃ የሰማይና የምድር ያክል ነው አላገኘሁትም አላቸው ይሄ ነገር ነው የሚያስጨንቀኝ አላቸው ሳስቡ አላገኘሁትም የት ጀነት ላይ አላገኘሁትም ሱብሃንአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርኡ መዓ መን ሐብ ሰው ከወደደው ጋር ነው ከወደደው ጋር ተመልከቱ ይህ ሰሃቢ ጀነት ላይ ነብዩን ያለማየቱ ነው ምን ያደረገው በደረጃ ከሳቸው በታች ስለሆነ ከሳቸው ጋር ስለማይገናኝ አላገኛቸው በዛ አላህ እንኳን እንደው በእዝነቱ የጀነት ቢያደርገኝ ነብዩን አላገኘም ይሄ ነገር ነው አላህ የሚያስጨንቀኝ ይሄ ነገር ጠዋት እስኪገናኙ ድረስ ይጨንቃቸው ነበር አንደኛው ዴታቸው የሚገለጽበት ህሽይ በሆነው መልኩ ሳቸውን ማየት ንግራቸውን መስማት መናፈቅ እስኪያገኛቸው ድረስ መጨነቅ ሌላኛው ማዕናዊ የሆነውስ እሳቸው ዴታ የሚገለጽበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዴታ የሚገለጽበት መንገድ ምንድነው ከተባለ የአላህ መልእክተኛ ያዘዙትን ነገር መታዘዝ የከለከሉትን መከልከል ይሄ አላህን የመውደድ ምልክት ነው ነብዩንም የመውደድ ማዕናዊ የሆነው ምልክት ነው